ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምሰብታ ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከባለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይሄንን ቪዲዮ እስከመጨረሻው እንድትከታተሉት በአክብሮት እንጋብዛለን። የዛሬው ርዕሰ ጉዳይ ስልካችን ላይ ልንጠቀመውና ልናውቀው የሚገባ እጅግ ጠቃሚ የሆነ ሴቲንግ እጠቁማችኋለሁ። ማለት አንዳንድ ስልኮች ሞዴሎች ላይ እንግዲህ ይሄ ሴቲንግ ካላገኛችሁት አፕሊኬሽን አለ ማለት ነው። ወደ መጨረሻ አካባቢ አፕሊኬሽኑንም አሳያችኋለሁ አብሬ። ስለዚህ ሴቲንጉ እንግዲህ ስልካችሁ ላይ ከሌለ በአፕሊኬሽኑ መጠቀም ትችላላችሁ። ስልካችሁ ሴቲንግ ላይ ካላገኛችሁት ማለት ነው። ሴቲንጉን ካገኛችሁት ደግሞ በስልካችሁ ሴቲንግ ብቻ መጠቀም ትችላላችሁ። አገልግሎቱ ተመሳሳይ ነው ማለት ነው። ይሄ ሴቲንግ ወይም ይሄ አፕሊኬሽን እንግዲህ የሚያገለግለው ለምንድን ነው? የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ እየተጠቀምን እያለ እዛ ሶሻል ፕላትፎርሞች ላይ እንግዲህ በማወቅም ባለማወቅም የተለያዩ መልእክቶችን እንደልታችኋል ማለት ነው። ወይ እናንተ ጋር ሰዎች ከላኩላችሁ በኋላ መልእክቱን ቀጥታ ሊደልቱት ይችላሉ። አለበስተቀር እናንተ ተጻፋችሁት በኋላ ደግሞ ልትደልቱት ትችላላችሁ ማለት ነው። ነገር ግን የደለታችሁት መልእክት በጣም ጠቃሚ ሆኖ ለሆነ ወቅት ላይ ብትፈልጉት እንኳን ይሄ ሶሻል ሚዲያ ላይ የተላላካችሁት ቴክስቱን አብሮ ታገኙታላችሁ ማለት ነው። ለምሳሌ እንደተለያዩ ሚስጥር ቁጥሮች ሊሆኑ ይችላሉ፣ ወይም ኮዶች ሊሆኑ ይችላሉ፣ ወይ አለበስተቀር ደግሞ ስልክ ቁጥሮችም ሊሆኑ ይችላሉ፣ ወይም በርካታ መልእክቶች ሊሆኑ ይችላሉ ማለት ነው። እነዛ መልእክቶችን ሴቭ አድርጎ የሚይዝልን ሴቲንግ አለ ማለት ነው። እዚህ ሴቲንግ ላይ ካላገኛችሁ ደግሞ አፕሊኬሽኑ ላይም ሴቭ አድርጎ ያስቀምጥላችኋል ማለት ነው። ስለዚህ በጣም እጅግ አስፈላጊ ሴቲንግ ነው ማለት ነው። ሴቲንጉ ካላገኛችሁት ደግሞ አፕሊኬሽኑ መጠቀም ትችላላችሁ ማለት ነው። የተለያዩ ሶሻል ሚዲያዎች ላይ የተላላክናቸው ቴክስቶች ሲደለቱ ተመልሰው የምናገኝበትን ቦታ የት ነው የምናገኘው፣ እንዴት ነው የምናስተካክለው የሚለውን አብረን እንመለከታለን ማለት ነው። አፕሊኬሽኑንም እንዴት ነው የምናወርደው፣ እንዴት ነው የምናስተካክለው፣ መልእክቶችንስ እንዴት እናገኛቸዋለን የሚለውን ሁሉን ጠቅላላ አድርገን በሴቲንግም በአፕሊኬሽንም እንመለከታለን ማለት ነው። ተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይሄንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት በአክብሮት እንጋብዛለን። ቀጥታ ወደ ፕሮግራማችን መልሰናል። እንግዲህ የመጀመሪያው ደረጃ ምንድነው? ስልካችን ላይ ከተቀመጡ ሴቲንግ ያለውን እናስተካክላለን ማለት ነው። እንግዲህ የተለያዩ ሶሻል ሚዲያዎች ላይ የተጻጻፍነውን መልእክቶችን ወይም የተላላክነውን መልእክት ሲደለቱ ሴቭ አድርጎ እንዲይዝልን የምናደርግበት ሴቲንግ ነው ማለት ነው። ስለዚህ የመጀመሪያው ደረጃ እንግዲህ ምንድነው የምናደርግ? ከስልካችን ጋር አብሮ ተጭኖ ከመጣው ሴቲንግ ላይ እንገባለን ማለት ነው። እንግዲህ ሴቲንግን ከከፈትን በኋላ ቀጥታ እንደዚህ ነው የሚመጣ ማለት ነው። እንደዚህ ከመጣለን በኋላ ምን ሚል እናገኛለን? ኖቲፊኬሽንስ የሚል እናገኛለን ማለት ነው። እዚህ ላይ ታላገኛችሁት ግን እዚህ ሰርች ባሩ ላይ ሄዳችሁ ኖቲፊኬሽን ብላችሁ መጻፍ ትችላላችሁ ማለት ነው። አለበስተቀር ግን እዚህ ጋር ቀጥታ መጣችሁ እንግዲህ ኖቲፊኬሽን ይላል ማለት ነው። ይሄን ኖቲፊኬሽን የሚለውን አንድ ጊዜ እንጫኗለን። ኖቲፊኬሽን የሚለው ከተጫነ በኋላ እንግዲህ ከዚህ ከታች እንደምትመለከቱት አድቫንስድ ሴቲንግስ ይላል ማለት ነው። አድቫንስ ሴቲንግስ የሚለውን አንድ ጊዜ እንጫኗለን። አድቫንስ ሴቲንግስ የሚለው ከተጫነ በኋላ እንግዲህ እዚህ ጋር እንደምትመለከቱት ኖቲፊኬሽን ሂስቶሪ ይላል ማለት ነው። ኖቲፊኬሽን ሂስቶሪ የሚለው አንድ ጊዜ እንጫኗለን። ኖቲፊኬሽን ሂስቶሪ የሚለው ከተጫነ በኋላ እዚህ ጋር ላይ እንደምትመለከቱት ኦፍ የሆነ ሴቲንግ አለች ማለት ነው። እዚህ ጋር ኦን እናረጋታለን። እሷን እንግዲህ ኦን እናረጋታለን እንደዚህ ማለት ነው። ኦን ስናረጋት እንግዲህ ይሄንን ሴቲንግ ካበራንበት ቀንና ሰዓት ጀምሮ የተለያዩ ሶሻል ሚዲያ ላይ እንደ ቴሌግራም፣ እንደ ፌስቡክ፣ እንደ ኢሞ ወይም ማለ በስተቀር በርካታ የምንጻጻፍበት ፕላትፎርሞች አሉ ማለት ነው። እነሱ ፕላትፎርሞች ላይ እንግዲህ እናንተ መልካችሁ ስትደልቱት ወይም ሰዎች ልከውላችሁ እናንተ ከደለታችሁ ወይ ሳታነቡት ሰዎች ከደለቱት እንግዲህ እዚህ ጋር እየመጣ ይገባል ማለት ነው። ስለዚህ ለመጀመሪያ ጊዜ እንግዲህ አንድ እኔ እሞክራለሁ ማለት ነው። እናንተ በተለያዩ ሶሻል ሚዲያ ላይ መሞከር ትችላላችሁ። እኔ ለምሳሌ የትገባለው ቴሌግራም ላይ ገባለሁ ማለት ነው። ቴሌግራም ላይ ለምሳሌ እገባና አንድ እናንተ የምትጻጻፉበት ቦታ ላይ ገብታችሁ መጻጻፍ ትችላላችሁ። እኔ ግን ሳምፕል ዝም ብዬ ለማሳየት ስለፈለኩኝ እዚህ ጋር ገብቼ አንድ ጽሁፍ ጽፋለሁ ማለት ነው። ስለዚህ ማይነበብ ጽሁፍ ነው ማለት ነው። ዝም ብዬ በራሴ ጽፍና ይሄንን ቴክስት አድርጌለታለሁ ማለት ነው። ነገር ግን ይሄንን ቴክስት የተደረገውን ቴክስት እንግዲህ ሰው ልኮላችሁ ሊሆን ይችላል፣ ወይም እናንተ ልካችሁ ሰዎች እንግዲህ ምን እንደጻፋችሁ ማታስታውሱት ከሆነ ወይም ቁጥሮች፣ ኮዶች ከሆኑ የተለያዩ ጠቃሚዎች ነገር ከሆኑ ግን በማወቅም ባለማወቅም ልትደልቱት ትችላላችሁ እንደዚህ አድርጋችሁ ማለት ነው። ስለዚህ እዚህ ጋር እንደዚህ በትደልቱት እንግዲህ ሂዶ እዚህ ጋር ላይ ተመዝግቦላችኋል ማለት ነው። እዚህ ጋር እንግዲህ እንደደለቱት አይታችሁታል፣ ግን እዚህ ጋር ላይ መጥቶ ተቀምጧል ማለት ነው። ይሄ ላኩት እንግዲህ አጠቃላይ ጽሁፉ በምንም ታምር የሚታወቅ አይደለም ማለት ነው። ኮድ ቢሆኑ የተለያየ ሚስጥር ቁጥሮች ቢሆኑ ወይም አስፈላጊ የሆኑ ጽሁፎች ቢሆኑ ይሄንን ጽሁፍ መጠን ማየት እንችላለን ማለት ነው። ያገለግለው ለምንድን ነው? ሁሌም የተለያየ ፕላትፎርሞች ላይ እንደ ፌስቡክ፣ ዋትስአፕ፣ ኢሞ፣ ቴሌግራም ማናቸውም ላይ የመሳሰሉ ነገሮች ቢደለቱ እዚህ ጋር መጥተው ይመዘገባሉ። እየፈለግን ማየት እንችላለን ማለት ነው። በሴቲንግ ብቻ እንግዲህ ይሄንን አስተካክለን መጠቀም እንችላለን ማለት ነው።
በሴቲንግ ብቻ ደግሞ ያላገኛችሁት የተለያዩ የስልኮች ሞዴል ሊሆኑ ስለሚችሉ እንግዲህ በአፕሊኬሽኑ ይሄንን የሚተካ ደግሞ እንመለከታለን ማለት ነው። ቀጥታ የመጀመሪያው ደረጃ አፕ ስቶር ላይ ወይም ፕላይ ስቶር ላይ እንገባና አፕሊኬሽኑ ቀጥታ እናወርደዋለን ማለት ነው። እንደዚህ ከገባን በኋላ እንግዲህ ሰርች ባሩ ላይ ቀጥታ እንሄዳለን ማለት ነው። ሰርች ባሩ ላይ ከሄድን በኋላ ኖቲፊኬሽን ሂስቶሪ ሎግ ብለን እንጽፋለን ማለት ነው። እንግዲህ አፕሊኬሽኑ እንግዲህ ይሄን የምትመለከቱት ማለት ነው። ይሄንን ዳውንሎድ እናደርጋለን ማለት ነው። ዳውንሎድ እናደርጋለን እንግዲህ አፕሊኬሽኑ ሎጎ እንግዲህ ይሄንን የሚመስል ዳውንሎድ ካደረግን በኋላ እንግዲህ አፕሊኬሽኑን ቀጥታ እንከፍተዋለን ማለት ነው። ይህ አፕሊኬሽን እንግዲህ 36000 በላይ ሰዎች እንግዲህ 4.4 ኮከብ ሰጥተውታል። እንግዲህ 5 ሚሊዮን እና ከዛም በላይ ሰዎች ዳውንሎድ አድርገው ይጠቀሙታል ማለት ነው። አፕሊኬሽኑ እንግዲህ ዳውንሎድ አድርገናል ማለት ነው። ኦፕን ማድረግ እንችላለን ማለት ነው። እሱን እንግዲህ እንደዚህ እንከፍትና የተለያዩ የምናስተካከላቸው አንዳንድ ሽኖች አሉ ማለት ነው። እነሱን ፐርሚሽኖችን አስተካክለን ቀጥታ የሴቲንጉን ምትክ እዚህ ላይ ማግኘት እንችላለን ማለት ነው። እንደዚህ ከመጣን በኋላ እንደምትመለከቱት ቀስታለች ማለት ነው። እሷን በመንካት እንግዲህ አንዳንድ ፐርሚሽኖችን እናስተካክላለን። ስለዚህ ኔክስት እንደዚህ ብለን እስከ መጨረሻው እንደድና እዚህ ላይ እንግዲህ እዚህ ያለውን አንድ ዜ እንነካዋለን ማለት ነው። እሱን ከነካም በኋላ እንግዲህ አፕሊኬሽኑ ይመጣል ማለት ነው። አፕሊኬሽኑን እንግዲህ የአፕሊኬሽኑን ኖቲፊኬሽን አክሰስ እንግዲህ ኦን እናደርግለታለን ማለት ነው። ኦን አድርገን አሎ እንለዋለን ማለት ነው። አሎ እናደርገውና ባክ ብለን እንመለሳለን ማለት ነው። ባክ አድርገን ስንመለስ እንግዲህ ኮንቲኒው እንለዋለን ማለት ነው። ኮንቲኒው ቀጥታ እንለዋለን። ኮንቲኒው ካለን በኋላ እንግዲህ አሎ እንለዋለን ደግሞ ማለት ነው። አሎ ካለን በኋላ እንግዲህ እዚህ ጋር ነው ዋናው የምናስተካክለው ማለት ነው። እዚህ ጋር ላይ ሴቲንግስ እና አድቫንስድ ሂስቶሪ የሚላል ማለት ነው። አድቫንስድ ሂስቶሪ እንለዋለን ማለት ነው። አድቫንስድ ሂስቶሪ ካለ በኋላ እንግዲህ እዚህ ጋር ላይ እየመጣጡ ይቀመጣሉ ማለት ነው። የትኛውም ፕላትፎርም ላይ እንግዲህ ቢደለቱ ሴቲንጉንም አፕሊኬሽኑን ብታበሩት እንግዲህ እዚህ ጋር እየመጣ ይቀመጣል ሁለቱም ላይ ማለት ነው። ነገር ግን የተለያዩ የስልክ ሞዴሎችን ስለምንጠቀም ለምሳሌ ሳምሰንግ ላይ ያለ ሴቲንግ አይቴል ላይ የለም ማለት ነው። አይቴል ላይ ያለ ሴቲንግ ደግሞ ቴክኖ ላይ የለም ማለት ነው። ቴክኖ ላይ ያለ ሴቲንግ ደግሞ ሃዌ ላይኖር ስለሚችል እንግዲህ ሴቲንጉን ካላገኛችሁት ይሄን አፕሊኬሽን እንደዚህ በማውረድ መጠቀም ትችላላችሁ ማለት ነው። ስለዚህ ሁሌም ቢሆን ፌስቡክ ላይ፣ ቴሌግራም ላይ፣ ዋትስአፕ ላይ፣ ኢሞ እንዲሁም ትዊተር ላይ የመሳሰሉ ማናቸውም ፕላትፎርሞች ላይ የምንጻጻፍ መልእክቶችን በማወቅም ባለማወቅም ቢደለት እንግዲህ እነዚህ ጋር መልእክቶችን መልሰን እናገኛለን ማለት ነው። ስለዚህ ሁለቶችን እንግዲህ በአፕሊኬሽን በሴቲንግ እንግዲህ የተጠቀምነው ሴቲንጉን ያገኛችሁ በሴቲንጉ ተጠቀሙት፣ ሴቲንጉን ያጣችሁ ደግሞ በአፕሊኬሽኑ ተጠቀሙት ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን በድጋሚ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቻው